እሺ እንዴት ዋላችሁ? ይሰማል? እሺ አንድ መካከለኛ አንድ ሶስት ደግሞ አጠር አጠር ያሉ ወጎች አቅርቤ እወርዳለሁ። ካጭሩ እንጀምራለን። በመንግስትና በችግር ታለፈ ወዲያ ነው መሳቅ ይላል ርዕሱ። ይህ እንግዲህ በኢህአዴግ ጊዜ የተፈጠረ እውነተኛ ታሪክ ነው። ከልጅነት እስከ እውቀት የታዘብኩት አንድ ነገር ቢኖር ረጅም ሰው ወይ ብልሃት ወይ ቦላሌ እንደሚያጥረው ነው፣ እኔን አይጨምርም። ይህንን ያልኩት አንዱዓለምን አይቼ ነው። አንዱዓለም አጉል መንግስትን ታልተሳፈጥኩ ይላል። ስብሰባ በተጠራ ቁጥር ባለስልጣኖችን ሳይቀር ስም እየጠራ ሙልጭ አርጎ ይሰድብና ገጠር አማቱ ቤት ሄዶ ይደበቃል። የመንደሩ ሰውም በሞኝነቱ ሰልሎት መንግስት ስብሰባ ሊጠራ ሲል እየመጣ ብሶቱን ሁሉ ይነግረዋል። እሱም የልብ ልብ ይሰማውና ይህንንም እናገራለሁ እያለ ይለነፋል። አንድ ቀን እንዲሁ የቀበሌው ነዋሪ ስብሰባ ተጠራና ሁለት እጁን እያወጣ የነዋሪውን ብሶት ይዘረግፈው ጀመር። ወደ ዋናው አስፋልት የሚወስደው መንገድ መቼ ነው የሚሰራ ጌቶች? ወደ ዋናው አስፋልት የሚወስደው መንገድ መቼ ነው የሚሰራ ጌቶች? እንደ ፍልፍል ቆፍረው ትተውት ሽማግሌና ባልቴቶ እየወደቁ ቀበሌውን የሞላው ሰባራ ብቻ አይደለም። አያጫኔ የጉድጓድ ገብተው የተሰበሩ በዚህ የተነሳ አይደለም። አያጫኔ ደንግጠው እረ የአይኔን ሞራል አስገፍፈው ብዬ ነው አሉ። አንዱዓለም አስከትሎ ቀበሌ 7 ብቻ ተነጥሎ ውሃ የሚጠፋ ስለምን ነው? አሁንም ውሃ ሲያምረኝ በዚህ በተከበረ ጉባኤ መሃል የሚፎክቱት ውሃ ስለራቃቸው አይደለም ከማለቱ እማሆይ ኧረ እኔ መቀነቴን እያጠበቅኩ ነው፣ የጀገው ጊዮርጊስ ፎከት ይልቀቅብህ አሲዳም እያሉ አልጎመጎሙ። አንዱዓለም መለስ ብሎ እንደው ሌላው ይቅር የሹመኛና የቱጃር ልጅ በተዳረ ቁጥር መንገድ እየተዘጋ የታመመ አንጠይቅ የሞተ አንቀብር። እትዬ ይሻሙ መንገድ ተዘግቶ በዋይል የልጅ ባሎ ሆስፒታል ተኝቶ ሳይጠይቁት የሞተ ኧረ ቀኑ ደርሶ ነው። የዚያን ቀን ማታ አንዱዓለም ስራ አምሽቶ ሲገባ ሁለት ያልታወቁ ሰዎች ተከትለው እያገላበጡ በሽመል ያደባዩት ጀመር። ብሶታችንን ንገርልን ያሉት የሰፈሩ ሰዎች አንድ በአንድ እየተጣራ ቢጮህ ሰማሁ የሚለው አጣ። ሚስቱ ራሷ በር ላይ ቆማ ቀድሞ ነበር እንጂ አለማሞጥሞጥ በለው ይሄን ሉጢ እያለች ስታስወግረው አመሸች። ኋላ እኒያ ሁለት ሰዎች ይዘውት ሊሄዱ ሲሉ አንድ ላቱን ግንብ በረጅም ክንዱ ሁለት ዙር ጥቅጥቅ አርጎ ይዞ አለቅም አላቸውና ጥለውት ሄዱ። ከዛን ጊዜ ወዲህ አንዱዓለም ለሰፈሩ ሰዎች ሲተርት እንዲህ ይላል፣ ከቀበሌ 7 ሰው የቀበሌ 7 ግንብ። ወደ ሁለተኛው ወግ እናልፋለን። ደመላሽና ጆሮ ይሰኛል። ለረጅም ዘመን ቤታችን ውስጥ ወንድ ባለመኖሩ ምክንያት ሌባ በተደጋጋሚ ያስቸግረን ነበር። አንድ ቀን በረታችን ተገልብጦ ምን የመሰለው በሬያችን ተነዳብን። አክስቴ በሬው ተነዳበት በተባለው መንገድ ሁሉ ስትባዝን ውላ ሲደክማት ወይ አንተ ያለህ አንዱን ደረመና ምላግባ እንጂ እንዲሁኝ ልዘልቀው ነው ስትል ሰማዋል። ወዲያው ዘወር አለችና ነው አንቺ ታገቢ አለችኝ። ራ ትምህርቴስ ምኑን እየበላሽው ትማሪ? ነጋ ጠባ በረቱ እየተገለበጠ። ክረምቱ ሲገባ ደመላሽ የሚባል ጆሮውን የሚያከራክረው ገበሬ አገባች። ደሜ ጮክ ብለው ታላወሩት አይሰማም ነበር። ጋብቻው በችኮላና በዘመድ ግፊት የተፈጸመ ስለነበር እንደሚያከራክረው ያወቀችው ራሱ ታገባችው በኋላ ነበር። የሰርጉ ቀን ራሱ ሚዜው ሰዓት ደርሷል እያለ ሲጠራው አልሰማ ብሎ በ11ኛው ሰዓት ነው መጥቶ የወሰዳት። አንድ ቀን ጀርባውን ለበሩ ሰጥቶ ቁጭ ብሎ ቅራሪ እየጠጣ አህያችን መሰስ ብላ ገብታ ትከሻው ላይ ወጣችበት። አክስቴ ትከሻውን እያሸች አንተ ጀሮህስ መቼም አንዴ ትቷል፣ እንደው ጥለው አይከብድህም እንዲህ ስትወጣብህ ድረስ ስትለው ረጋይቻት ነበር አንቺ መስለሽኝ ነው እንጂ ብሎ መለሰላት። ይህ በሆነ በ2 ሳምንቱ ይመስለኛል በረታችን በድጋሚ ተገልብጦ የተቀረው በሬያችን ተነዳብን። አክስቴ በሬው ተወሰደ በተባለበት መንገድ ስትከተል ውላ ስትመለስ
ጎረቤቱ ተሰብስቦ ገና ለደመላሽ ሁኔታውን ሊያስረዳው እየሞከረ ነበር። ደመላሽ በሬያችሁ ተነድቶ ሲሉት ቤታችሁ ተሰርቶ ማን ነው ሰሪተው እያለ ሲመልስ ጎረቤቱ ስም ተጭኖ አይገል ነገር ሰምቶ በቅጥም አይመልስ ሰውዬ ደሙን ሊመልሰው ነው ደመላሽ ያሉት ሲባባል ብትደርስ ምርር ብሏት ዞረችና እንዲህ አለች። ኧረ የኔው አልሆነም ጀጤ ነሽ፣ እስቲ ደግሞ አንቺ አግቢ። እሺ ወደ ሶስተኛው አጭር ወግ እንሄዳለን። ጨዋው የድሮ ዘፈን ይሰኛል። የድሮ ዘፈንና የድሮ ዘፋኝ ጨዋ ነው ብሎ የሚያስብ ሰው ካለ በእውነቱ እሱ የዋህ ነው። ይሁኔ በላይ ምን አለ? ጠጉሯን 400 ገምቼላታለሁ፣ ደረቷን 300 ገምቼላታለሁ፣ ዳሌዋን 150 ገምቼላታለሁ፣ ከዳሌዋ በታች አልገመትኩላትም፣ በአይን ያላዩት ነገር ግምት አያስዋሽም ብሎ በመዝፈን በአይን ለማየት መጓጓቱን በግልጽ ነግሮናል። ደረጀ ደገፋው በበኩሉ ቀን መልክሽን ባየው ምን ያደርግልኛል፣ የሰራ አካላትሽ ሲመሽ ይሻለኛል ብሎ በመዝፈን እስኪመሽ መቸኮሉን በግልጽ አስመስክሯል። ፍቅር አዲስ ራሷ ሐሳቤን አንዱ ላይ አጽንቼዋለሁ፣ ትልቁን ለሌላ ለቅቄዋለሁ፣ ከትንሹ ጋራ እዘልቀዋለሁ ስትል ትንሽና ትልቅ ብላ ያወዳደረችው ምኑን እንደሆነ ገጣሚውና እግዚአብሔር ናቸው የሚያውቁት። አንጋፋው አቀንቃኝ ባህሩ ቀኜ ያዝ እጇን ዝጋ ደጇን ሳም ጉንጯን እያለ ሲያቀነቅን ደጁ ተተዘጋ ወዲያ ጉንጯን ብቻ ስሞ እንደማይለቃት እኔም እናንተም እናውቃለን። ወደ ይሁኔ በላይ ልመለስና ጎጃምም አንዳለኝ ጎንደርም አንዳለኝ ወሎም ሸዋም አለኝ አሩሲም አንዳለኝ ባሊም ላይ አንዳለኝ እያለ ሲዘፍን አክስቴ ያለችውን ስሞትም አረሰው። ዋ ምንድነው ሀገር እስቲ ያልቅ መዞር እግዚአብሔር ተባረከው አንዱ ሽማ ይበቃ የለ። እሺ ወደ መካከለኛው ወግ እንሂድና ልውረድ። እሺ ኤድስ እንደ አዲስ ይላል። የኑሮ ውድነቱ እንዳናስተውለው አረገን እንጂ ኤድስ ስር ለስር እየተስፋፋ ነው። የዛሬ 5 ዓመት ገደማ መንግስት የመደባቸው የጤና ባለሙያዎች ቀበሌያችን ድረስ መጥተው ሰበሰቡንና ለምን እንደሰበሰብናችሁ አውቃችኋል ሲሉ ጠየቁ። እንጃ ምርጫም መርጠናል፣ ሰልፍም ወጥተናል፣ ደግሞ ምን ልትሉን ነው አለ ተሰብሳቢው። ዛሬ የሰበሰብናችሁ ስለ ኤድስ ግንዛቤ ልናስጨብጣችሁ ነው። ረዲያ ፍራንካ ብታስጨብጠን ነበር ለኛ ስም ይጠቅመን አለ ገበሬው። የጤና ባለሙያው ሳቅ ብሎ መቼም ከዚህ ቀደም ኤድስ ሲባል ሰምታችኋል፣ ያልሰማ አለ? እናውቀዋለን ጌታው፣ ለዚህ ነው ባውራው ተሳሳ አጨደውን አስተተ የሰበሰብከን። ጉዳዩ ጊዜ የሚሰጥ አይደለም፣ በሽታው እየተስፋፋ ነው ሲል አንዱ ገበሬ ቀበል አድርጎ እኛ ስናርስ ውለን ገብተን ያገኘናትን ቀምሰን ቅራሪ ስንጠጣ ተማምሸት ሌላ ምን እናውቅ ብለህ ነው? እንደሰማነው በሽታው በማፋደስና በማንጎዳጎድ ነው የሚዛመት አይደለም ወይ ወንድሞቼ? አዎ ልክ ነው እያሉ አገዙት። እኔ እንግዲህ ከምሽቴ ውጭ እንደማለድ አገሩም ያውቀዋል፣ እሷም አትድ አጭተጅ እረኔ አያ እኔም እሷም ማንድ እና በየት በኩል ያገኘናል ኤድስ? የጤና ባለሙያው እርስዎ በትዳሮ ላይ አይሄዱም ማለት ሌላው አይሄድም ማለት አይደለም ሲል ሌላኛው ገበሬ ክላሹን በጋቢው ጫፍ እየጠረገ እና እንግዲህ ማን ነው የሚሄድ? እሱን እኔ አላውቅም። ደግሞም ኤድስ በትዳር ላይ በመደረብ ብቻ አይደለም የሚተላለፍና የሚዛመት። ሌላው ገበሬ ቀበል አድርጎ ወይ መከራችን እና እንደ ከክበነ ክኮሽ መዛመት ጀመረ። አለቅን እንጂ ምን ዋጋ አለና ያቺ የባይ ከዳይ ልጅ ከተማ ሄዳ ይዘው ይላሉ የመጣች አለ ተሰብሳቢው እርስ በርሱ። አንተ ነክታታ የለም አልነክቻትም። አንተስ? እኔማ እንኳን ለቤትሽ አበቃሽ ብዬ ስሚያት የለም ስሚያት እንዲያውም ተንፍሳብህ አንተስ ተዚህ ዓመትም አታልፍ እየተባባለ ማልጎምጎም ጀመረ።
ጸጥታ እንዴ የተደማመጥን እንጂ እናንተን ልናስተምር ነው እኮ ሀገር አቋርጠን የመጣን ሲል ከመሃል አንዱ እኛስ መቼ ሙጀሌ ልታወጣ ነው አለ ሲል ተሰማ። የኤዲስ ዋናው መተላለፊያ ልቅ ግብረ ስጋ ቢሆንም ምላጭ፣ መርፌና የጥርስ ብሩሽ በጋራ በመጠቀም ይተላለፋል ሲል ግራ የገባው አንዱ ተሰብሳቢ ዋ እንዴት ያለ ነገር ነው! እና መርፌ አትዋሱ ነው? አዎ አትዋሱ፣ የጥርስ መፋቂያም እንዳትዋሱ። ጥርሱንስ ሲቀደም የሚፍቅ የለም ሙላው ሽግናም ነው። የመርፌው ግን እንዲያው አሁን እኔ አያጠገ ነው አያመኳንንት ደሞ ዝቅ ብሎ ያለው ማን ነው? አያገረመው ሁነን በአንድ መርፌ ነው ቁምጣችንን የምንጠቅም እና ጠገናው ወይ ገረመው ቢያፋድስ እኔማ ብሬ ልለከፍ ነው እንዴ? የጤና ባለሙያው ለማስረዳት ጉሮሮውን ጠራርጎ ልብስ በመስፋት ሳይሆን ብሎ ሲጀምር ሰውየው ቆይማ እንዴ ጌታው ቆይ ሳረሰው ብሎ አቋረጠውና ወደ ጎረቤቶቹ ዞሮ መርፌው ግን ማን ዘንድ ነው እናንተ? አያገረመው ቦላሊን ሰፍተህ መልሰህልኛል ብሎ ጠየቀ። አያገረመው በአዎንታ ራሱን ሲነቀንቅ ጠያቂው ወደ ጤና ባለሙያው ዞር አለና ቀጥል ጌታው። ባለሙያው በሽታው በመርፌ እንዴት እንደሚተላለፍ አስረድቶ ሲያበቃ በተረፈ ቅድም ጋሼ እንዳሉት ትዳርን አክብሮና ተወስኖ በመኖር የበሽታውን ስርጭት መቀነስ ይቻላል። ያላገቡና የደረሱ ልጆቻችሁንም በመዳር ከተጋላጭነት ጠብቋቸው ሲል ከኋላ ከተቀመጡ ተሰብሳቢዎች አንዱ 17 ዓመት ደም ተፍቼ ያስተማርኩበትን ብር ሳይመልስ ደግሞ የምን ማግባት ነው ጉድጓድ ይግባና ሲል ከጎኑ የተቀመጡት ገበሬዎች አረጋግተው መለሱት። ባለሙያው ቀጠል አድርጎ ሌላው እንግዲህ ባሻችሁ ሰዓት ጤና ጣቢያ ሄዳችሁ በፈቃደኝነት ላይ የተመሰረተ የደም ምርመራ በማድረግ ራሳችሁን ብታውቁ ጥሩ ነው። አይበለውና ቢገኝባችሁ በጊዜ መድኃኒቱን ትጀምራላችሁ ሲል መመሪያ አስማረ ብድግ ብለው ረዲያ የእግዚአብሔርን ማዕት ያንተ ከኒና ባልመለሰው ማንም ተተሰፈረለት እድሜ አያልፍም። ልጆች ይልቅ እዚሁ እንደተሰበሰብን የደብራችንን ዕጣ ማሰሪያ 10ም 5ም ያላችሁን አውጡ እስቲ አሉና ጋቢያቸውን ዘርጋ አድርገው ይዘው በየተሰብሳቢው ፊት መዞር ሲጀምሩ አንዱ ገበሬ አራ መመሪያ አደራዋን ይቀመጡ ገና እህሉ ሳይታጨድ ባውራው ተሳሳውን ብር ይጠየቃል። ምን ተለይኛው ባያቀያይሙን ሲኖረን እኛ መጠን እንሰጣ የለ አለ። መመሬ ከተወሰኑ ሰዎች የሰበሰቡትን ብር ይዘው ተመልሰው ተቀመጡ። በመጨረሻም የጤና ባለሙያው እንግዲህ ይህን ከተባባልን በስራ ወቅት አክብራችሁን ስለመጣችሁ አክብሬህ መስሎሃል፣ ኋላ ማዳበሬን እንዳትከለክለኝ ነው እንጂ የሚል ድምፅ ከመሃል ይሰማል። እስካሁንም በጥሞና ስለሰማችሁን መንግስት ለእያንዳንዳችሁ ስጦታ ልኳል። ማነህ አንሙት እስቲ እቃውን አውረዱት ከመኪናው ላይ ቀስ ብላችሁ ብሎ አብረውት የመጡትን ወጣት ባለሙያዎች አዘዘ። ሁለት ተሰብሳቢዎች ምን ሊሰጡን ነው ብለህ ሶናር ሊሰጡን ነው በየቤታችን ቀስ ብለህ አውርደው ሲላት ሰማ ክላ የማን ባላባት ነው ሶናር የሚሰጥህ ለአንተም ባይሰጥህ ሲባባሉ ሶስተኛው ገበሬ ማዳበሪያ ሊሰጡን ነው መሰልና አንተ ይሄን ብናውቅ ቀድመን ጠባያችንን የምናሳምረውን አያያ ፀሐዩ መንግስት ያሉት ወደውም አይለካ ብሎ ተቀላቀላቸው። ፀሐይም ሲበዛ ያቃጥላል አያምን ዋጋው ዝም በል አንድ ሳሙና ሰጠው ነው ጥለውን የሚሄዱ ሲባባሉ ስጦታው ከመኪናው ወርዶ አልቆ ኖሮ የጤና ባለሙያው መቼም ዛሬ ውይይታችን ስለ ኤድስ ሆነ እንጂ ወባም በየቦታው ሰውን እያሰቃየች ነው። ስለዚህ በአግባቡ እንድትጠቀሙት ተብሎ ለእያንዳንዱ አባወራ አንዳንድ አጎበር ተልኳል። ሞቅ አድርጋችሁ አጨብጭቡ። ቁርጥርጥርጥ ያለ ጭብጨባ ተሰማ። ቅድም ማዳበሪያ ሊሰጠን ነው ሲል የነበረው አባወራም እንዲህ ሲል ተሰማ። ይሁን መጫኛ ጠፍቶኝ እንደውም ሸጋ አድርጌ ፈትዬ መጫኛ አደርገዋለሁ። አመሰግናለሁ።